ኦኬ እሺ ጋይስ ማርኬቱ ከዛ በኋላ እኛ ስንጠብቀው ነበረ ማለትም እዚህ ጋር ኤዥያን ነበረ፣ እዚህ ጋር ለንደን ነበረ፣ እዚህ አካባቢ ነበረ ኒውዮርክ ኦፕን የመጣው እዚህ ሰዓት ነበረ እኛም ስንጠብቅ የነበረው ማርኬቱ ላይ ትክክለኛ የሆነ ሙቭመንት እናገኛለን ብለን ኤክስፔክት የምናደርገው ኒውዮርክ ኦፕን ላይ ስለሆነ ብዙ ጊዜ ለንደን ላይ ማኒፕሌት ነው የሚበዛው ስፔሻሊ ጎልደን ትሬድ የምታደርጉ ከሆነ እስከ ኒውዮርክ ኦፕን ድረስ ማርኬቱን ጠበቅ ነው። ኒውዮርክ ኦፕን ላይ ማርኬቱ ወጥቶ ይሄኛውን ስትሮንግ የሆነውን ሬዚስታንስ ሌቭል ብሬክ አደረገልን። ፕላስ ደግሞ የኤዥያን ሴሽን ሃይ እንዲሁም ደግሞ የለንደን ሴሽን ሃይ ከወሰደ በኋላ ማርኬቱ እዚች 50 ሚኒት ካንድል ላይ እንደምትመለከቱት ኢንስቲቱሽናል ፈንዲንግ ካንድል ሆኖ ክሎዝ አደረገልን ማለት ነው። የኛ የመጀመሪያው ኢንትሪ የመጣው እዚህ ሌቭል ላይ ይሆናል ማለት ነው። ኦራይት ጋይስ ማርኬቱ ዋንስ ወጥቶ ይሄኛውን ስትሮንግ የሆነውን ሬዚስታንስ ሌቭል ብሬክ አድርግቶልን ፕላስ ደግሞ እዚህ ጋር የምትመለከቱት የኤዥያን እንዲሁም ደግሞ የለንደን ሴሽን ሃይ ሊኪዲቲ ካስወጣልን በኋላ ኢንስቲቱሽናል ፈንዲንግ ካንድል ሆኖ ክሎዝ እንዳደረገ ኔክስት ካንድል ኦፕን ላይ ገባንና ኤስኤላችንን እዚህ ጋር እንደምትመለከቱት የዚህኛው ኢንስቲቱሽናል ፈንዲንግ ካንድል ሃይ ላይ አደረግን ማለት ነው። ከዛ በኋላ ታርጌት ያደረግነው የኤዥያን ሴሽን ሎ ነበረ፣ በሳቱ የነበረውን ኤዥያን ሴሽን ሎ ፕላስ ደግሞ እዚህ ጋር የምትመለከቱትን የፕሪቪየስ ዴይ ሎም ታርጌት ማድረግ ትችላላችሁ which is possible። እኛ ያደረግነው ግን ለሰዓቱ ኤዥያን ሴሽን ሎ ነበረ። ማርኬቱ እንደምትመለከቱት እኛን ካስገባን በኋላ ወደዛች ካንድል ወይም ደግሞ ወደ ኢንስቲቱሽናል ፈንዲንግ ካንድላችን ሃይ መጥቶ ነበረ። ነገር ግን ያችን ሃይ ብሬክ ሳያደርግልን ተመልሶ ወርዶ ይሄን ያክል ሪያክሽን ከዚህኛው ሌቭል ሰጥቶናል ማለት ነው። ጋይስ ከዚህ በኋላ ነበረ ብዙዎቻችሁ ስጠይቁኝ የነበረውን ስለ ሲንግል ካንድል ኦርደር ብሎክ ኢንትሪ ወይም ደግሞ ሲንግል ካንድል ኦርደር ብሎክ ኢንትሪ የምንለውን የተጠቀምኩት ከዚችኛዋ በኋላ ነው። which is እዚህ ጋር ባለው ነገር ሳሳያችሁ ማርኬቱ ምን አደረገ እንደምትመለከቱት ከነዚህ ሴሽን ሃይ እንዲሁም ደግሞ ከዚህ ስትሮንግ ሬዚስታንስ ሌቭል ሊኪቲ ከወሰደ በኋላ ከዛ በታች ካንድሉ ክሎዝ አደረገልን which is የኛ ኢንስቲቱሽናል ፈንዲንግ ካንድል ፕላስ ደግሞ ማርኬቱ ምን አደረገ ከዛ በኋላ ከዚህኛው ሌቭል ሪጀክት አደረገልን። አሁን ላይ ያለን ይሄኛው ሁለት ካንድሎች ብቻ ናቸው። ቀጣዩ ሶስተኛው ካንድል መጥቶ የመጀመሪያውን ካንድል ሎ ሚቲጌት የሚያደርግልን ከሆነ እዛ ሌቭል ላይ ሲንግል ካንድል ኦርደር ብሎክ ኢንትሪን ተጠቅመን ትሬድ ፕሌስ ማድረግ እንችላለን ማለት ነው። ባጭሩ ሲንግል ካንድል ኦርደር ብሎክ ኢንትሪ የምንለው ወይም ደግሞ ሲንግል ካንድል ሚቲጌሽን የምንለው ይሄ ነው። ምንም ኮምፕሊኬትድ የሆነ ነገር የለውም። በቀጣይ ፎቶ ደግሞ ያለውን ነገር አሳያቸዋለሁ። እዚህ ጋር እንደምትመለከቱት ሲንግል ካንድል ኢንትሪያችንን እንደዚህ በማድረግ አዘጋጀው ማለት ነው። ይኸውና የመጀመሪያውን ካንድል ሎ መጥቶ ማርኬቱ በሶስተኛው ካንድል ሚቲጌት የሚያደርግልን ከሆነ ሲንግል ካንድል ኢንትሪ ሞዴልን ተጠቅመን እዚህ ጋር ትሬድ ፕሌስ ማድረግ እንችላለን ማለት ነው። እዚህ ጋር ሊሚት አደረግኩኝ። ማርኬቱ ዋንስ ተመልሶ ሲመጣ እዚህ ጋር ትሬድ እንደምንገባ ለኮሚኒቲያችንም ነገርኳቸው ማለት ነው። ከዛ በኋላ ጋይስ እንደምትመለከቱት ማርኬቱ ብዙ አልቆየም ነበረ። ሶስተኛው ካንድል ልክ እንደጀመረ መጥቶ የኛን ሲንግል ካንድል ኢንትሪ ወይም ደግሞ የመጀመሪያውን ካንድል ሎ ሚቲጌት እንዳደረግልን ሁለተኛ ፖዚሽናችንን እዚህ ማርኬት ላይ ሴት አድርግን ወይም ደግሞ ገባን ማለት ነው። ማርኬቱ እኛን ካስገባን በኋላ እዚህ ሌቭል ላይ በጣም ቆይቶ ነበረ። በዛ ሰዓት የነበረው ፕራይስ አክሽን ትንሽ ቾፒ ስለነበረ ማርኬቱን ሆልድ አድረግ ነው። ማርኬቱ ብዙ እዚህ ጋር ከቆየ በኋላ ማለትም እዚህ ጋር የምትመለከቱት ሁሉም ካንድሎች 50 ሚኒት ካንድሎች ናቸው። ኦልሞስት ለሰዓታት ከቆየ በኋላ ማርኬቱ ፋይናሊ ኒውዮርክ እንደከፈተ እዚህ ጋር እንደምትመለከቱት ስትሮንግ የሆነ ሪያክሽን ከዛ ሌቭል ሰጠን ማለት ነው። በሰዓቱ የነበረው ፕራይስ አክሽን የተወሰነ ቾፒ ነበረ። ማርኬቱ በጣም ኮንዲሽኑ ጥሩ አልነበረም። ጋይስ እንደነገርኳችሁ ማርኬቱ እዚህ ሌቭል ላይ ለብዙ ሰዓት ኮንሰልቴት ካደረገ በኋላ ፋይናሊ የኛን ፉል ቴክ ፕሮፊት በ3 ካንድል ብቻ ነበረ ሂት ያደረገው። ታርጌት ያደረግነው የኤዥያን ሴሽን ሎ ነበረ። ነገር ግን ማርኬቱ በሰዓቱ የነበረው ሪያክሽን ወይም ደግሞ እንቅስቃሴ በጣም ቾፒ ስለነበረ እዚችኛው ሌቭል ላይ ነበረ ትሬዳችንን ክሎዝ ያደረግነው። እዚህ ጋር እንደምትመለከቱት የኤምቲ5 ስክሪንሻት ይሄውና ፕላስ ደግሞ ቪአይፒ ግሩፕ ላይ ለቀቁላችሁ የሲግናል ቴክስታችን እዚህ ጋር እንደምትመለከቱት ይሄውና ማለት ነው። በዚህ መሰረት ይሄኛውን ትሬድ ገብተናል ማለት ነው። ምንም ከባድ ነገር አልተጠቀምኩት። ግልጽ የሆነ ትሩ ስማርት መኒ ኮንሴፕትን በመጠቀም ነበር ይህንን ትሬድ የገባሁት። ከኛ ጋር ትሩ ስማርት መኒ ኮንሴፕት መማር ፕላስ ደግሞ ትሬድ ማድረግ የምትፈልጉ ከሆነ ቴሌግራማችን እንዲሁም ደግሞ ኢንስታግራማችን ጆይን ማድረግ እንዳትረሱ። ትሬድ ልገባ ስል ለሁላችሁም ቴሌግራም ላይ ፕላስ ደግሞ ኢንስታግራም ላይ በነፃ የምልክላችሁ ይሆናል ማለት ነው። ከዚህ በኋላ ገብታችሁ ሁሉንም ፎሎ ማድረግ እንዲሁም ደግሞ የእኛን ቴሌግራም ቻናል ጆይን ማድረግ እንዳትረሱ። የቴሌግራም ቻናላችን ሊንክ የዚህ ቲክቶክ ፕሮፋይል ባዮ ላይ ያለላችሁ እንዲሁም ደግሞ እዚህ የምትመለከቱትን ዩዘር ኔም በመጻፍ የእኛን ቴሌግራም ቻናል ጆይን ማድረግ እንዲሁም ደግሞ ከኛ ጋር ትሬድ ማድረግ ትችላላችሁ ማለት ነው። See you all there. Thank you very much.